የስፕሪት ትራም በተን ስልኮችን እና አይሚያቸው እንዴት እንደምንቀይር ደግሞ በዚህ ቪዲዮ እናያለን። ኮምፒውተራችን ላይ የስፕሪት ትራም መቀየር ሶፍትዌር ራን እናደርጋለን። ይህ ሶፍትዌር ለፊቸር ፎኖች ብቻ የሚያገለግል ሶፍትዌር ነው። ያው እዚህ ላይ የምናየው ስልክ አይቴል ነው። አይቴል 5600 ስልክ ነው። ሂደቱ ግን ለሁሉም አይነት ስፕሪት ትራም በተን ስልኮች ሁሉ የሚያገለግል ሂደት ነው። ይሄኛውን መንገድ በመጠቀም ሁሉንም ስፕሪት ትራም ፕሮሰሰር የሚጠቀም በተን ስልክ ጠቅላላ አይሚውን መቀየር እንችላለን ማለት ነው። እሺ ያው እንደሚታየው እዚህ ጋር ሁለት ክፍት ቦታዎች ይታያሉ። ሁለት ሲም ካርድ የሚቀበል ከሆነ ስልኩ በእነዚህ ክፍት ቦታዎች ላይ መቀየር የምንፈልገውን አይሚን እንሞላለን ማለት ነው። እሺ አሁን ሁለቱንም አይሚ ከሞላን በኋላ ስታርት በተን እንጫናለን። እሺ ይሄንን ስታርት በተን ከተጫንን በኋላ ስልኩን እንደጠፋ በምስሉ ላይ የሚታየውን የማለኛውን የስልኩን በተን በመጫን ከኮምፒውተር ጋር ስልኩን እናገናኛለን ማለት ነው። ያው እዚህ ጋር እንደምናየው ስልኩን አይም ቀይሮታል። ራይት አይሚ ሰክሲድ ይላል። እና ያው ከዚህ በኋላ ስልኩን ባትሪ አውጥተን በማስገባት ስልኩን በማስጀመር የተቀየረውን አይሚ ስልኩ ላይ ማየት እንችላለን ማለት ነው።